ህያብ ክፍል 4 ታራኪ ዲጄ ቦስ። አረሽ በጃኩም ዝም በሉ አንዴ ላውራበት ስትላቸው አልሰማትም። ይልቁንም ሀበን ይደወለ እያሉ ይስቃሉ። በስንት ልመና ዝም ካስባለቻቸው በኋላ ስልኩ ሊዘጋ ሲል አነሳችውና ሄሎ ማርዬ ውዴ አለችው። ሀበን ተናዷል። ምንድነው ስልክ ቶሎ ማታነሺው? እኔ አንቺ ጋር ስደውል ማደር አለብኝ ብሎ አንባረቀባት። ያብቅልስልስ እያለች አይደለም እኮ ማርዬ፣ ዶርም ውስጥ ትንሽ ጫጫታ ስለነበር ነው ዝም እስኪሉ አላስጨረሳትም። እና እኔ ምን አገባኝ? ከፈለግሽ ወጥተሽ አታወሪም? ሲጀመር አንቺ ጫጫታ ቦታ ምን ሰሪያለሽ አላት። ያም መከራከር ስለማትወድ እሺ በቃ ፍቅርዬ አጥፍቻለሁ፣ በጣም ይቅርታ፣ አይደገመኝም በእውነት አለችው። ሀበንም ባህሪዋን ስለሚያውቅ ከንዴቱን ለመረጋጋት እየሞከረ ይቅርታ ህያብዬ፣ ታውቂኛለሽ ቶሎ ስለመናደድ እንጂ ክፋት ኖሮብኝ አይደለም፣ እወድሻለሁ። እሺ አሁን ግቢ መጥቻለሁ፣ እቃዬንም አስገባብቼ ጨርሻለሁ። ወደ እናንተ ዶርም አካባቢ እየመጣሁ ስለሆነ እታች ወርደሽ በክተራ የሚባለው ቦታ ጠብቂኝ አላት። ባንዴ ድንጋጤዋ ወደ ደስታ እየተቀየረ እሺ ማርዬ መጣሁ አለችውና ስልኩን ዘጋችው። ቶሎ ተነስታ ራሷን በማስታወት ማየት ስትጀምር ጓደኞቿ ሀበን እያሉ ያሳፍሯት ቀጠለ። አረ በእግዚአብሔር፣ አረ በእናታችሁ አያችሁ አስቆጣችሁኝ እኮ አለቻቸውና ጥላቸው በሩጫ ከዶርም ሀበንን ልታገኝ ወጣች። ባህር ዳር አመሻሽ ላይ ፀሐይዋ ብርቱካናማ ካባን ተጎናጽፋ ለመተኛት በምትዘጋጅበት ሰዓት ሁለት ጥንዶች ከባህር ዳር ዩኒቨርሲቲ ፖሊ ካምፓስ ወጥተው የፀሐይዋን ወጋገን እየተመለከቱ በእግር ወክ ያደርጋሉ። በሁለቱም ላይ ከበድ ያለ ዝምታ ሰፍኗል። አይነጋገሩም። ዝም ብለው የአስፓልቱን ጥግ ይዘው ሰከን ባለ አረማመድ ይጓዛሉ። ደቂቃዎች አለፉ። ብርክቲ ወደሱ እየዞረች አረ በማርያም አንድ ነገር በለኝ አቦ አህዱ አለችው። ስሙን ረገጥ አድርጋ እየጠራችው። አህዱ ዞር ብሎ አያት። ትንሽ ፈገግታ ሳይቷት ወደ ሰመመኑ ተመለሰ። በተመስጦ የምትጠልቀው ፀሐይ ያያት ነበር። እሺ አንተም ማታወራ ከሆነ እኔ አወራለሁ አለችው ብርክቲ። አሁንም መልስ አልሰጣትም። ዝምታውን እንደሽታ ቆጠረችና መናገር ጀመረች። አሃዱ እኔ እናንተ ያለንበት ሁኔታ ምንም እየተመቸኝ አይደለም። ምንም የፍቅረኛሞች ወዝ እንኳን የለንም። ጓደኞቻችን እስቲያቸው እንዴት እንደሚፋቀሩ፣ ሁሉም የነሱን ፍቅር ሳይ እኔ በጣም ያስቀናኛል። ለምንድነው እንደማንኛውም ጥንዶች ማንሆነው? ቆያ አትወደኝም? እኔ ላንተ ምንም ካደለው ለኔ ምንም አይነት ስሜት የለህም? ድምጿን ሳግ አነቀው፣ እንደማልቀስ አለች። አህዱ በጣም በሰከነ ድምጽ ፀሐይዋ አታምርም አላት። ብርክቲ ለቅሷን ባንዴ ወደ ታላቅ ቁጣ ተቀየረ። ምን? እኔ እዚህ ጋር ስለኛ አወራለሁ፣ አንተ ፀሐይዋ ምናምን ቅብርጥሴ ትላለህ? ትንሽ እንኳን አይከብድህም? ምን አይነት ደደብ ነህ? ትንሽ እንኳን አይሰማህም? እኔ እዚህ ጋር እያለቅስኩ ስለ ፍቅራችን ሳወራ አንተ ሌላ ዓለም ላይ ነህ። በጣም ትገርማለህ ብላ ጮኸችበት። አህዱ ምንም የገጽ መቀያየር እንኳን ሳያሳያት ወደ ፀሐይዋ እየተመለከተ በስግታ መራመዱን ቀጠለ። ብርክቲ ግን እርምጃዋን ገታ ቆመች። አህዱ ብላ ጮኸችበት። ቆም ብሎ ወደ ኋላ ዞር ብሎ አያትና አቤት አላት። ቆይ ግን እምለው ይሰማሃል? ጆሮክ ይሰራል? ምንም እያልከኝ እኮ አይደለም፣ ስለወደድኩ ነው አይደል እንዲህ የምትጫወትብኝ አለችና ማልቀሷን ቀጠለች። አህዱ ስታለቅስ ከበደውና ወደ እሷ ሄዶ አታልቅሽ አላት። ክፍል 5 ይቀጥላል።
ሰው እኮ ህመም አለው። ሁሉም በራሱ ውስጥ የራሱ ህመም አለው። እንዲህ ነው ይሄ ነው ብሎ የማይለው ተንፍሶ ለማውጣት ሁሉም የሚቸገረው ከልቡ ጥሻ ውስጥ አኑሮ የቀበረው ሰው እኮ ህመም አለው። በእንባር ሰው ቢስቁ ቢያገጡ በደስታ እንኳን ሰክረው ዓለምን ቢንጡ ሰንጋ ያጋደሙ ጮማ እንኳን ቢቆርጡ የደስታ ጽዋውን ቢውሉ ሲጠጡ የሰው ልጅ ስንክሳር አያጣም ከውስጡ። እንደ ወላፈንፍም የሚለበልበው እንደ ሾለ መርፌ የሚጠቀጥቀው በተሳለ ቢላ አጋድሞ የሚያርደው እንደ መቅኔ ካንሰር የሚጠዘጥዘው ገና ሲያነሱበት እንደ እብድ የሚያደርገው ሰው እኮ ህመም አለው። ልክ እንዳበደ ሰው በየመንገዱ ላይ እያነጋገረ በየአደባባዩ ከውስጡ ቅኔ ጋር እያመካከረ በሰዎች ህሊና ትዝብት እየጫረ የገዛ ህመሙ ይፋ የሚያወያየው ሰው እኮ ህመም አለው። ሰው ሆኖ ሰው ፈርቶ የተገለለበት የቱንም ፍጥረታት አብዝቶ የጠላበት ፈጣሪውን ሳይቀር የሚያማርርበት ሁሉም በየራሱ ከዓለም ያራቀው እንዳሉ ንፋስ ውስጡን የሚንጠው ሰው እኮ ህመም አለው። ከየጣራው በላይ ነፍሱን ያሰቀለ የእጆቹን ደም ስሮች በጥሶ ያስጣለ በየኬሚካሉ ሆዱን ያጠበበት ነፍሱን በገዛጁ ለሞት የሰዋበት የሰው ልጅ ከልቡ ማንም ያላየለት በውስጡ የሚሰማው ማንም የማያውቀው ሰው እኮ ህመም አለው። እናማ እንዲህ ነው በቃ እኔንም ተውኝ ህመሜን ልታመም ራሴን መርምሬ በራሴ ልታከም እኔ አልሻችሁም ውጡልኝ ከህይወቴ የሰው ልጅ ነውና ትልቁ ጠላቴ በቃ ውጡልኝ ከህይወቴ። ህያብ ክፍል 5 ታራኪ ዲጄ ቦስ። ቆይ ግን እምለው ይሰማሃል? ጆሮ ይሰራል? እንዲህ ሆኜ እያየክ እንኳን ምንም አትለኝም። ስለወደድኩ ነው አንድ የምትጫወትብኝ አለችና ማልቀሷን ጀመረች። አዱ ስታለቅስ ከበደውና ወደ እሷ ሄዶ አታልቅሽ ውዴ አላት በተረጋጋ መንፈስ። እና የሆነ ነገር በለኛ ወይም ካልሆነ በዚህ ያብቃለት የኔና ያንተ ጉዳይ። እኔ ከዚህ በላይ ልታገስም አልችልም ብላ በንዴት የውስጧን ነገረችው። ምን እንድልሽ ነው የምትፈልጊው ብርክትዬ አላት በመናደድ መንፈስ። እንጃልክ አላቀለም አለችው በንዴት። በጣም የሰለቻት ትመስላለች። አንዴ ሲያናዳት አንዴ ሲያስለቅሳት ያበቃለት ትመስላለች። በቃ እኔ እንድንለያይ ነው የምፈልገው። ከዚህ በላይም ልታገስ አልችልም። ይብቃን አለችው። እሺ አላት። ከአንደበቱ የወጣው እሺ ብቻ ነበር። እሺ ማለቱ ይበልጥ አናደዳት። እሷ ልትፈትነው ነበር። ነገር ግን እሷም መልሳ እሺ አለችው። እየበሸቀችም ቢሆን አዱ መናገር ጀመረ። ስለ ፍቅር ብዙ ታወሪያለሽ፣ ግን ስለ ፍቅር የምታውቂው ምንም ነገር የለም። ፍቅር ማለት በስሜት እያላዘኑ ስሜታቸውን መቆጣጠር እንደማይችሉ ውሾች በየቦታው መማገጥ አይደለም አላት።
ብርክቲ በንግግሩ በጣም ደነገጠች። ምን ማለት ፈልገ ነው አለችው። አዱ መልስ አልሰጣትም። ትቷት እርምጃውን ቀጠለ። እየተርበተበተች አዱ ብላ ስሙን እየደጋገመች ተጣራች። እጁንም ያዘችው። ድጋሚ ወደ ኋላ ዞሮ አቤት አላት። ምንድነው የምታወራው? ለምን በግልጽ አትናገርም? ቆይ አለችው። ከነናሆም ጋር ያደረግሽውን በሙሉ አውቃለሁ። እስከ ዛሬም እያወቅኩ ተስተካክያለሽ ብዬ ጠብቄሽ ነበር። ግን ምኑ ላይ ነው ጥፋቴ? እኔ እንደሌሎች ወንዶች በስሜታቸው ብቻ የሚመሩ ልክስክስ ውሻ መሆን የሚያክተኝ ይመስልሻል? እንደዚህ አይነት ስብዕናም ሆነ ፍላጎት የለኝም። ሁሉም በጊዜው እንደሚሆን አምናለሁ። የጊዜን አሃዝ ማዛባት አልፈልግም። አንቺ ግን ጊዜን መጠበቅ አልቻልሽበትም ብሏት ጥሏት ሄደ። ብርክቲ አፏን ይዛ ቀረች። ሁሉም ነገር አሁን ገባት። ለምን እንደዚህ እንደሆነ እሷ ስትበድለው ሁሉንም ነገር ያውቅ እንደነበር አወቀች። ቆይ አንዴ ጠብቀኝ፣ እንዴት አወክ አለችው እየተርበተበተች። ለመጨረሻ ጊዜ ዞሮ አያትና የሚጠብቀኝ መልአክ ያሳየኛል ብሏት በድጋሚ ጥሏት ሄደ። እዛ ቆማ እንደቀረች እሱ በፍጥነት ተጓዘ። ብርክታይት በድንጋጤ እንደ ሉጥ ሚስት የጨው ሐውልት ሆና ቀረች። ክፍል 6 ይቀጥላል።